እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። በገዳ ስርዓት እውነት ተገኘ ሲባል በምርመራና በሽምግልና ሂደት ውስጥ የሆነው ነገር ታውቋል ማለት ነው። ሆኖም ይህንን እውነት ለህዝብ ይፋ ከማድረጋቸው በፊት የሁለቱም እውነት ስምምነት ያስፈልጋል። የቀነኒ አባት አቶ አዱኛ ዋቆ ተጠያቂነት የሌለው እርቅ ስለመሰላቸው ነው ደም በእጃችን አለ ግን አልገደልኩም የሚለው ንግግር ለቤተሰቡ ግራ የሚያጋባ ፍትህ የጎደለው ሆኖ ያገኙትና ይሄንንም የገለጹት ማለት ነው። ጉዳዩ ሳይታወቅ ካሳ ወይንም ጉማ አንቀበልም ማለታቸው ጉዳዩ በክፍያ እንዲዘጋ አለመፈለጋቸውን ያሳያል። በእነ አንዱዓለም በኩል ደግሞ ደም በእጃችን አለ ግን አልገደልንም የሚል ትርጉም ያለው መልእክት እንደዚሁ ተላልፏል። ይሄ ንግግር በባህላዊ ስርዓት ውስጥ ትልቅ ትርጉም አለው። ተጠርጣሪው አንዱዓለም ወይም ቤተሰቦቹ ክስተቱ በእኛ ቤት ውስጥ መፈጠሩንና ለሞቷ ምክንያት መሆናችንን እናምናለን፣ ነገር ግን ሆን ተብሎ የተደረገ ግድያ አይደለም የሚል አይነት መከላከያ እንደያዙ ያመላክታል። የሟች አባት ግን ይህንን እንደ ግልጽ የእምነት ቃል ሳይሆን እንደ ማድበስበስ ነው የቆጠሩት። በባህልና በህግ መካከል ስላለው ክፍተት እንደዚሁ ማንሳት ተገቢ ነው። በህግ ረገድ አቃቢ ህግ በቂ ማስረጃ ባለማግኘቱ ክስ ሳይመሰርት ቀርቷል። ይሄ ማለት በህግ ፊት አንዱዓለም ነፃ ነው ማለት ነው። በባህል ረገድ በገዳ ስርዓት ማስረጃ የለም በሚል ጉዳዩ አይዘጋም። ጥፋተኛ በፈቃደኝነት እውነቱን እንዲናገር ካልሆነም በመሐላ ወይንም ከኩ ተፈጽሞ እንዲያረጋግጥ ይጠበቃል። አባትየው ወደ መሐላ ከመግባቱ በፊት ግልጽ የሆነ የምርመራ ውጤትና የእምነት ቃል ይፈልጋሉ። አባገዳዎቹ እውነቱን አውቀናል ግን ይፋ አናደርግም ማለታቸው በገዳ ስርዓት ውስጥ ያለው አሰራር ነው። ሽምግልናው እስካልተሳካ ድረስ የተደረሰበትን ድምዳሜ ይፋ ማድረጉ በሁለቱም ቤተሰቦች መካከል ያለውን ቁስል ሊያባብስ ይችላል በሚል ጥንቃቄ ሊሆን ይችላል። አንዱዓለም ከእስር መፈታቱ በህግ ቢሆንም በባህላዊው መንገድ ግን ገና አልተጣራም ማለት ነው። አባትየው ሽምግልናውን ማቋረጣቸው ጉዳዩ አሁንም በውጥረት ውስጥ እንዳለ ያሳያል። በገዳ ስርዓት መሐላ የሚፈጸመው ጉዳዩ በማስረጃና በምስክር መታወቅ ሲታወቅ ነው። ተጠርጣሪውና የቅርብ የደም ዘመዶቹ ብዙውን ጊዜ ከ7 እስከ 30 የሚደርሱ ወንዶች በአባገዳዎች ፊት ቀርበው እጁ የለበትም ወይም አልገደለም ብለው ይምላሉ። በኦሮሞ ባህል በውሸት መማል በዘር ላይ እርግማን ያመጣል ተብሎ ስለሚታመን ተጠርጣሪው ጥፋተኛ ከሆነ ለመማል አይደፍርም ተብሎ ይታመናል። አባትየው እውነቱ ይውጣ የሚሉትም ተጠርጣሪው በዚህ ስርዓት ውስጥ እንዲያልፍ በመፈለግ ሊሆን ይችላል። አባገዳዎቹ እውነቱን አውቀናል ሲሉም ምናልባትም በግል ምርመራቸው ወይም ተጠርጣሪው ለሽማግሌዎች በሰጠው የውስጥ ቃለ ንስሐ ማለት ነው የተረዱት ነገር አለ ማለት እንችላለን። ነገር ግን ደግሞ በባህል ስርዓት ጥፋቱ ግድያው ሆን ተብሎ ወይስ ሳይታሰብ የሚለውን ያጣራሉ። አባገዳዎች አደጋ ነው የሚል ድምዳሜ ላይ ደርሰው ከሆነ አባትየው ግን ሆን ተብሎ የተደረገ ግድያ ነው የሚል ጥርጣሬ ካላቸው ሽምግልናው ሊፈርስ ይችላል ማለት ነው። አቶ አዱኛ ሂደቱን ማቋረጣቸው የደም መድረቅ ወይንም ካሳ አለመኖሩን ያሳያል። እስካልታረቁ ድረስ በሁለቱ ቤተሰቦች መካከል ያለው ጠላትነት እንደቀጠለ ይቆጠራል ማለት ነው። ይህም ለወደፊቱ የደም በቀል ስጋት ሊሆን ይችላል ማለት ነው። አንዱዓለምም ከቤተሰብ ጋር ስላልታረቀ በማህበረሰቡ ውስጥ በነጻነት የመንቀሳቀስና በተገቢው ሁኔታ ስራውን ለመስራት ሊያዳግተው ይችላል። ስለዚህ አሁንም እንግዲህ ጉዳዩ እንደተንጠለጠለ ይገኛል ማለት ነው። ብዙዎችም ድምጻቸውን እያሰሙ ይገኛሉ። እንግዲህ ጉዳዩ በምን ደረጃ ላይ ነው አሁን ላይ ያለው ብለን ካሰብን በህግም በባህልም አንጻር ስንመለከት በህግ ደረጃ መዝገቡ በዋስ ተዘግቷል። ነገር ግን አዲስ ማስረጃ ካለ ሊከፈት ይችላል። በባህል ደረጃ ደግሞ ሽምግልናው ያለ ስምምነት ተቋርጧል። ይህ ማለት ጉዳዩ እንደተንጠለጠለ ይገኛል ማለት ነው። በአንዱዓለም በኩልም ቢሆን እስካሁን ድረስ ምንም አይነት በግሉም ይሁን በሌላ በተወካዩ አማካኝነት የራሱን ግላዊ የሆነ አመለካከቱን የሚገልጽ መረጃ እስካሁን ድረስ አልወጣም። እንግዲህ ቀጣዩ ምናልባት ምን ሊሆን ይችላል ብለን ግምቶችን ስናስቀምጥ ዳግም ሽምግልና ምናልባት ሌሎች ታዋቂ የሀገር ሽማግሌዎች ወይም የሁለቱን ወገን ዘመዶች አባትየውን አሳምነው ሂደቱን ሊያስጀምሩ ይችላሉ። የመሐላው ሂደት እንደዚሁ አባትየው እንዳሉት ተገቢው ማጣራት ተደርጎ አንዱዓለምና ቤተሰቦቹ እንዲምሉ ከተደረገ በኋላ ወደ እርቅ ሊመጡ ይችላል። ሌላው እንግዲህ ጉዳዩ ምንም እልባት ሳያገኝ ለዓመታት በዚህ ሁኔታ ሊቀጥል ይችላል ማለት ነው። እንደማጠቃለያ እንግዲህ የቀነኒ አዱኛ አባት አቋማቸው ግልጽ ነው። ለልጃቸው ያላቸው ፍቅርና የፍትህ ጥማት ከገንዘብ ወይንም ከካሳ በላይ መሆኑ ይታያል። አንዱዓለም ጎሳ ደግሞ በህግ ነጻ ቢባልም በባህላዊና በህሊናው ፍርድ ቤት ገና እልባት ያላገኘ
ትልቅ ሸክም ተሸክሞ እየኖረ እንዳለ ነው መረዳት የቻልነው። አንድ ሰው እንግዲህ በከባድ ወንጀል ተጠርጥሮ በዋስ ሲፈታ ጉዳዩ ገና በባህላዊም ሆነ በሕግ ሂደቶች ሙሉ በሙሉ ካልተዘጋ የፓስፖርት እገዳ ሊኖርበት እንደሚችል ይገመታል። በተለይም የቀነኒ አባት ሂደቱን ማቋረጣቸውና ጉዳዩ አንጠልጣይ መሆኑ በነፃነት ወደ ውጭ የመውጣትም እድሉ ጠባብ ሊሆን ይችላል ማለት ነው በአንዱዓለም በኩል። እንግዲህ ቀደም ብዬ እንዳልኳችሁ የቀነኒ አዱኛ አባት አቶ አዱኛ ዋቆ የባህላዊውን ሽምግልና ውድቅ ማድረጋቸው ጉዳዩ በድጋሚ ወደ ሕግ እንዲመለስ የማድረግ ፍላጎት እንዳላቸውም እንደዚሁ ያሳያል። አባትየው እውነቱ ሳይታወቅ ካሳ እንቀበልም ማለታቸው ፖሊስ ወይም አቃቢ ሕግ ተጨማሪ ምርመራ እንዲያደርግ ግፊት ሊያደርጉ እንደሚችሉ ይጠቁማል። እንግዲህ ቤተሰቡ የግል ጠበቃ በማቆም የፍትህ ብሔር ወይም የወንጀል ክሱን በድጋሚ ለማስጀመር ሊሞክሩ ይችላሉ። አባገዳ ጎበና ሆላ እንዳሉት እንግዲህ እውነቱን አውቀናል፣ ነገር ግን ለጊዜው ይፋ አናደርግም ማለታቸው ትልቅ ትርጉም እንዳለው መረዳት እንችላለን። አባገዳዎቹ በሟች አባትና በአንዱዓለም ቤተሰቦች መካከል ሌላ ዙር ሽምግልና ለመጀመር ጥረት ሊያደርጉ ይችላሉ ብለንም እናምናለን። ሽምግልና ሙሉ በሙሉ መቋረጡ ከቀጠለ አባገዳዎቹ የተገነዘቡትን እውነት ለሕዝብ ይፋ ሊያደርጉ ወይም ጉዳዩን ለሕግ ተቋማት ሊተዉት ይችላሉ። ምናልባት እንግዲህ አንዱዓለም በመሐላ አባትየው እንደገለጹት ማለት ነው በገዳ ስርዓት መሰረት በመሐላ ንጽህናውን እንዲያረጋግጥ ሊጠየቅ ይችላል። ይህ ከተደረገ አባትየው ወደ እርቅ ሊመለሱ ይችላሉ። ይሄ ጉዳይ በባህላዊ ወይም በሕግ መንገድ እልባት ሳያገኝ አንዱዓለም ወደ ሙዚቃው ዓለም የመመለስ እድሉ በጣም ዝቅተኛ ነው። ስለዚህ ጉዳዩ እልባት አለማግኘቱ ለቀነኒ ቤተሰቦች ብቻ ሳይሆን ለአንዱዓለምም ከፍተኛ ውጥረትና ጭንቀት ነው።